እንግዲህ ኦንላይን ስራ ይባላል። ዛሬ ደግሞ ቀለል ያለሽ የኦንላይን ስራ ይዤላችሁ መጥቻለሁ። ለአማርኛ ተናጋሪ፣ ለትግርኛ ተናጋሪ እንዲሁም ለኦሮሞኛ ተናጋሪ የምትሆን ቀለል ያለች ስራ ይዤ መጥቻለሁ። እንግዲህ ቀለል ያለች ስራ ሁሉም ሰው መሳተፍ አለባት። ያው በጣም እንግዲህ የሳኩበት እኔ ደስ ስላለኝ ነው። እናንተም ደስ እንዲላችሁ ሰርታችሁ ውጤታማ እንደምትሆኑ ተስፋ አደርጋለሁ። ስራው ምንድነው? እንግዲህ ከአይ ጋር ነው የምትሰሩ። እናንተ ስልካችሁ ነው ሪካርድ የሚያደርግ፣ እናንተ ድምፅ አያስፈልግም። ለምሳሌ አንድ ሰው ግሮሰሪ ሂዶ ምግብ ሲበላ ሰው ጋር ሲያወራ ስልኩን ይከፍታል፣ ይቀርጣል ለ20 ሴኮንድ 500 ኮይን ይሰበስባል ማለት ነው። እንዲሁም ከተለያየ መስሪያ ቤት ስትሄዱ፣ ከተለያየ ቤት ውስጥ ስትሄዱ እናንተ እየሰራችሁ ገቢያችሁን እያደረጋችሁ ብር የምታገኙበት ስራ ነው ዛሬ ይዤላችሁ የመጣሁት። ለኦሮመኛ፣ ለትግርኛ፣ ለአማርኛ ቋንቋ ተናጋሪዎች የሚሆን በጣም ቆንጆ ስራ፣ ላልተማረ ሰው የተማረ ሰው የማይል ሁሉም ባገኘው አጋጣሚ የሚሰራው ቀለል ያለ ስራ ይዤላችሁ መጥቻለሁ። እንግዲህ ይህን ቀለል ያለ ስራ ሁላችሁም መጠቀም አለባችሁ ባይ ነኝ። ምክንያቱም ይህ እድል አንዴ ካመለጠ አመለጠ ነው። እንግዲህ እድል አንዴ ተሎ ስራውን ጀምሩ፣ ተሎ ተመዝገቡ። ስራውንም ቀጥታ ጀምከረን የመሰለ የለም። መሞከር ሳይሆን ደግሞ ይህ ቀጥታዊ ወይም የማያሳስት ወይም እናንተን የማያጭበረብር የሚከፍል ነው። እመኑኝ ምንም ቢሆን ምንም ይከፍላቸዋል። ስለዚህ ወደ ቪዲዮ በፊት ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቪዲዮውን ጀምሩ። እንግዲህ ዛሬ በጣም ወሳኝ የሆነ ቪዲዮ አሳያችኋለሁ። እንግዲህ እናንተም ይህን ቪዲዮ እስከ መጨረሻው ማየታችሁን አትርሱ። ምክንያቱም መጨረሻው ካላያችሁት ላይሰራላችሁ ይችላል። ዳይ ወደ አከፋፋዩ ላይ ሊንክ አለላችሁ። ሊንኩን የተጫናችሁ መግባት ነው። እንግዲህ አከፋፈቱ ይህን ይመስላል። እናንተ የምትከፍቱት በጉግል አካውንታችሁ ነው። ሌላም አያስፈልጋችሁም። ዳይሬክትሊ በጉግል አካውንታችሁ ይከፍታል። ስለዚህ እናንተ መጠቀም ያለባችሁ የጉግል አካውንታችሁ ነው። መጀመሪያ ስከፍቱ ይህን ይመስላል። ቋንቋ ለምሳሌ ይህን ቋንቋ መምረጥ ትችላላችሁ። እናንተ እንግሊዝ ላይ አድርጉና ይህን ይመስላል። እንግዲህ ስንገባ ፔሱ መጀመሪያ አሳይቸዋችኋለሁ ጉግል ምን አይነት እንደነበር። አሁን እዚህ ጋር ዩር በርዝ የሚለውን እናንተን የተወላችሁበትን ዓመተ ምህረት ትሞላላችሁ። የኔ የተወለድኩት በ1998 ነው። እዚህ ጋር እሞላለሁ። እዚህ ላይ ጄንደር እንላለን፣ ሜል እሞላለሁ። እዚህ ላይ ኦፕሽን ኦኬ ማለት ነው። ሌላ ምንም አያስፈልግም። እዚህ ጋር ኦኬ እንለዋለን። ኔክስት ሀዛ ወራሪ ቦርን ኢትዮጵያ እንላለን። ኢትዮጵያ ኢቲ ስንጽፍ ራሱ ሰርች ያደርጋል። ዩር ሊቭድ የሚለው ላይ ለስንት በቃ ለ20 ዓመት አልኩት። እዚህ ላይ ለ20 ዓመት እዚህ ላይ ባክግራውንድ አልኩት። እዚህ ብላክ ኦር አፍሪካን አሜሪካን የሚለውን እናደርጋለን። ብላክ ጥቁር ነን እኛ፣ እሱን እንሞላለን። እዚህ ጋር ላንጉጅ አማሪክ እዚህ ጋር አማሪክ እንላለን። እዚህ ሌብል የሚለው ኔቲቭ ላንጉጅ ነው፣ የኛችን ኔቲቭ ነው ማለት ያለብን። ኢትዮጵያ እንለዋለን፣ ራሱ ያመጣልናል። እዛ ጋር ሴሌክት ሪጅን የሚለውን እኔ ያለሁበት አዲስ አበባ አለ። እዚህ እኔ ጎንደር ነው ያለው፣ ጎንደር እለዋለሁ። እናንተ ነገር መሙላት ትችላላችሁ። እዚህ ጋር ጎንደር እለዋለሁ። የተሳትነው ነገር ካላችሁ ቸክ አድርጉ። እዚህ ላይ ኔክስት እንላለን። ጨረስን ማለት ነው። በቃ ኮምፕሌት ታስክ ኮምፕሌት ስቴፕ የሚለውን ኮምፕሌት እንላለን። እዛ ኦፕን እንለዋለን። እዚህ ከታች ጋር ኦፕን እንለዋለን። የራስ ቪዲዮ አለ እዚህ የሚያሳያችሁ። ቪዲዮ ማየት ከፈለጋችሁ ቪዲዮ እናያለን። እዚህ ጋር ላይ ኦፕን እንላለን። ያው ኔትወርኩ ትንሽ እንትን ስለሆነ ነው። ሬዲ እየጨረስን ነው። ኦኬ ይሄው ጨረስን። ኢንትሮዳክሽን መግቢያ አለ። ይሄ ቪዲዮን ኢንትሮዳክሽን መግቢያ ምናምን ይህን ማንበብ ትችላላችሁ። እዛ በቃ ይሄው እዚህ ቪዲዮ አለ፣ የነሱ ቪዲዮ እዚህ ጋር እንገባለን። እችን 3 ነጥብጣቧን ነክተን እችን እንገባለን። እዚህ ኦፖርቹኒቲ አለ፣ ቴሪያል አለ፣ ስትሪ አለ፣ ኤርኒንግ አለ፣ ኮሚኒቲ አለ፣ ፕሮፋይል አለ። እቺ ፕሮፋይል የምትለውን ለእናንተ ሊንክ ለሰው ለመላክ ምናምን ስትሉ ነው። የኮሚኒቲ የራሳችሁ ድርጅቱ ነው። ኤርኒንግ የምትሉት ደግሞ የሰራችሁትን ሂሳብ ለማወቅ ነው። ስትሪ ደግሞ የካምፓኒውን ስትሪ ለማወቅ ነው። እኛ ዛሬ ምንድነው ቴርን ኤአይ የሚለውን እነካለን። እዚህ እንትን ያለባትን ምንም ስላልሰራው ይኸው 000 ነው። ዶላር አይን 0 ነው። ያው 559 እንዲያውም በአማርኛ ጻፈልኝ። አመራር ሚና አለህ ይለኛል። በአማርኛ ጻፈልኝ። ይኸው እዚህ አማሪክ ብሎኛል። በቃ ይህን ይመስላል እንግዲህ ፌሱ ይህን ይመስላል። እዚህ ላይ በአማርኛ ያለው እናንተ ማየት ነው። በቃ የሆነ ዛሬ የሰራሁት ፖይንት ይሄ ነው። እንግዲህ ቶታል 35,000 ሰርቻል። 3500 ነበር። እንግዲህ ምንም አታምኑም። 30 ደቂቃ ራሱ አልተቀመጥኩም። የሚከፍለው ይኸው እዚህ ላይ ታችሁት ከሆነ ሪካርድ ታይም 20 በ20 ሰከንድ ነው። 20 ሰከንድ ሲሞላ ራሱ ቀይ ያበራል። 20 ሰከንድ ሲሞላ ራሱ ያበራል ማለት ነው።
በ20 ሰከንድ ውስጥ 500 ኮይን ይሰጣችኋል። ስለዚህ እናንተ ምን ችግር አለው? በቀን እንደው እስኪ 6 ሰዓት እንኳን ብትሰሩ ምን ያህል እንደምትሰሩ አስቡት። የአንድ ኮይን ዋጋ ምን ያህል እንደሆነ ራሳችሁ ታውቃላችሁ፣ ጠይቁም። እንግዲህ ይህን መስራት ምን ይከብዳል? ምንም አይከብድም። የተማረ ነህ ያልተማርክ ነህ፣ ስልክ ብቻ ይኖራችሁ። ስልክ ካላችሁ መጠቀም ነው። አሁን መጀመር ነው። ባዮ ላይ ሊንክ አለላችሁ። ሊንኩን የተጫናችሁ መግባት ነው። እንግዲህ እናንተ ቪዲዮን ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።